የ7 ዓመት ከ2 ወር እስር ተፈረደባቸው። እጅግ ሰበር ዜና ተሰምቷል። የቀድሞ ሚኒስትር ዴኤታ አቶ ታዬ ደንዳ በእስራት ተቀጡ። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር ጽኑ እስራት ተፈረደባቸው። ዛሬ አርብ ህዳር 26 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ጥፋተኛ ተብለዋል። ፍቃድ ሳይኖራቸው በቤታቸው ውስጥ አንድ የታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። አቶ ታዬ ደንዳ የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል በነበሩበት ወቅት በህገወጥ የጦር መሳሪያ ዝውውርና ይዞታ መከሰሳቸው በትኩረት ሲዘገብ ቆይቷል። በዚህም የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ያው ኦነግ ይታወቃል ሁለት ክንፍ ሆኖ ነው የመጣው። በአንድ በኩል የፖለቲካ ሽፋን ለመስጠት ከምርጫ ቦርድ እውቅና አለማግኘት ሲሰራ ነበር። ያንን አገኝቶም ከቨር ለሌላ ወገን ማለት ነው። በሌላ በኩል ደግሞ በ3 ወር በ2 ወር ስልጣን እንይዛለን ብለው ያደራጃቸው እንትኖች ነበሩ፣ ሽፍቶች ነበሩ። በዛ መሃል ድንበር መፍጠርም አልተቻለም። የኢትዮጵያ ሕዝብ ይሄንን በግልጽ ነው የሚያውቀው። ኃላፊያቸው አንድ ወቅት ላይ ያው በሰላም እንደማንኛውም ውጪ የቆየ ፓርቲ በሰላም እንዲወዳደሩ በሐሳብ እንዲፎካከሩ ሜዳው ለሁሉም እኩል እንዲሆን አቅጣጫ ተቀምጦ በዛ ደረጃ ሲሰራ ነበረ። ያንን ቀዳዳ ግን ተጠቅመው የተወሰነውን ኃይል በሰላም ካስገቡ በኋላ ሌላውን ኃይል ደግሞ ጫካ ላይ በትጥቅ በስንቅ እያደራጁ በነበረበት ወቅት ለምንድነው በሰላም የማትሰሩት? ለምንድነው ትጥቅ የማትፈቱት ሲባል ማን ነው የሚያስፈታው? ማን ነው የሚፈታው? የሚል ያው ዋልታ ላይ ነበረ። ሁሉም ኢትዮጵያዊ ስለሚያውቅ ማለት ነው። እንደዛ አይነት የተመሰቃቀለ በሁለት ወጪት የመመገብ እንትን ነበረ። አንደኛው ችግር እዛ ጋር ነበረ ማለት ነው። በምርጫ በፍትሃዊነት በነጻነት በሐሳብ የመወዳደር ፍላጎት አልነበረም። በሁለት መልኩ አንዱን እግር ጫካ ሌላውን እግር ሸገር በማድረግ በዚህ መሃል መንግስትን አጣብቂኝ ውስጥ በማስገባት ከምርጫ ውጪ በሆነ መንገድ ስልጣን ለመያዝ ሐሳብ ነበረ። ይሄ ግልጽ ነው ማለት ነው። ሁለተኛው ኦፌኮም ቢሆን ያው አመራሮቹ አምና እንደነሱ ለምርጫ የሚሮጥ ስለ ምርጫ የሚሰብክ አልነበረም። በኮቪድ ምክንያት ዓለም አቀፍ ሁኔታ ነው የነበረው። እሱ የምርጫ ጊዜው በፌዴሬሽን ምክር ቤት በህገ መንግስታዊ አተረጓጎም እንዲራዘም ተደርጓል። በርካታ ብዙ ፓርቲዎች ይሄ ትክክል ነው ብለውም ተቀብሏል። እነሱ ይሄ ህገ መንግስታዊ ነው፣ መንግስት ከመስከረም በኋላ የለም በሚል ከጁንታው ጋር ቅንጅት በመፍጠር ሰራዊት መታዘዝ የለበትም፣ ፖሊስ መታዘዝ የለበትም፣ ቢሮክራሲውን እምቢ ማለት አለበት በሚል እንቅስቃሴ ሲያደርጉ ነበረ። እንደዛ አይነት ነው የነበረው። ከመስከረም በኋላ ያለውን መንግስት እነሱ የለም ብሎ ነው የሚያምኑት ማለት ነው። ከዚህ የተነሳ በራሳቸው ፍላጎት እና ምናልባትም የውጪ ጫናም ስለሚኖር ይሄ መንግስት ወደ ሽግግር መንግስት ስለሚገባ ሽግግር ውስጥ ስልጣን እንጋራለን በሚል ምርጫው ይደረጋል ብሎ ስላላመኑ እኛም ከወጣን ከምርጫ እኛ ካልተወዳደርን አንደኛ ህብረተሰቡም ሁሉም የኛ ደጋፊ ነው በሚል ኮት አንኮት እንደዛ ስለሚያስቡ አትመዘገቡ ብለን ካልን አይመዘገብም። ስለዚህ ምርጫ የሚባልም ነገር አይደረግም። መንግስት ተገዶ እኛን ይጠራናል። በቀላሉ ምንም ልፋት ሳይኖረን ሼር ስልጣን እንወስዳለን የሚል ሐሳብ ነበራቸው። በዚህ በራሳቸው ፍላጎት ወጡ ማለት ነው። አሁን ቅድም ያነሳሻቸው ቅሬታዎች አባሎቻችን ታስሯል፣
ቢሮዎቻችን ተዘግቷል የሚል ቅሬታ ያው በየሚዲያው ይናገራሉ። ይህንን ቅሬታ ለምርጫ ቦርድም አቅርቧል። ምርጫ ቦርድ አጣርታችሁ አምጡ ብሎ ሲጠይቃቸው የተዘጋውን ቢሮ የት ነው የቤት ቁጥሩ ስንት ነው ምናምን ተብሎ ሲጠየቅ አንድንም ማሳየት ከዚህ ቦታ ነው የተዘጋው በዚህ ቀን ነው የተዘጋው ብሎ ማሳየት አልቻሉም። ቅሬታቸው እንዲሁ በብዥታ ላይ የተሞላ ነው። ታሰሩብን ያሉ ሰዎችም ግማሾቹ ከ2 ወር ከ3 ወር በፊት እነሱ ቅሬታ ሲያቀርቡ ተመርምረው የተፈቱ አሉ። ሌሎቹ ደግሞ በተጨባጭ ወንጀል ውስጥ ሲሳተፉ ተገኝተው የተፈረደባቸው አሉ። ከዛ አንፃር እንግዲህ አምና በተለይ ከአርቲስት ሃጫሉ ግድያ በኋላ ኦሮሚያ ላይ የተከሰተው ይታወቃል። የበርካታ ንጹሃን ዜጎች ህይወት ጠፍቷል። የዚች ደሃ ሀገር ንብረት በቢሊየን የሚቆጠር ወድሟል። ከዛ ጋር ተያይዘው የኛ አመራር ካንቲባ ሳይቀር የዞን አመራር ሳይቀር አንዳንዶቹ ድጋፍ ስላደረጉ ሌሎቹ ደግሞ ያንን ለመከላከል ኃላፊነት እያለባቸው ያንን ኃላፊነት ባለመወጣታቸው ከጸጥታ ኃይሉም ጭምር ተይዘው ለፍርድ የቀረቡ አሉ ማለት ነው። ከዛ አንፃር ያው የነሱ አመራር የአርቲስቱንም ሬሳ ያለ አግባብ ለፖለቲካም ለማዋል ሙከራዎች ተደርጓል። የኢትዮጵያ ሕዝብ እንደሚያውቀው የጁንታው አፈቀላጤ ስዩም መስፍን ያው ትዝ ስለሚል ነው ሁሉንም አዲስ አበባ ላይ ጀምረን አዲስ አበባ ላይ የምንጨርሰው ጦርነት ይኖረናል ብሎ ነበረ። ከዛ ጋር የሚመጋገብ አዲስ አበባ ላይ ያው አርቲስት ሃጫሉ ተገሏል። መገደሉ ብቻ ሳይሆን በሬሳው ምክንያት ደግሞ እዚው እንትን አርገው ህዝብን የሚያጨራርስ ድግስ ደግሰው ነበረ። ከዛ ጋር የነበረ የታሰረ አለ ማለት ነው። ይሄ ከወንጀል ጋር ሲታሰር ያው የኛ መዋቅር ይታወቃል። በስህተት የታሰረ ሰው ሊኖር ይችላል። ከኛም አባል ከነሱም አባል ፓርቲነት ለወንጀል ሽፋን ሊሆን አይችልም። ማንኛውም ትልቅም ሆነ ትንሽ በአግባቡ በህጉ ማዕቀፍ ውስጥ ነው መንቀሳቀስ ያለበት። ከዛ ያፈነገጠ እንደሆነ መጠየቅ ይኖርበታል። ከዛ አንፃር ከህግ መርህ አንፃር የታሰሩ ሰዎች አሉ። ስህተት ካለ ፍርድ ቤት አለ፣ ጠቅላይ አቃቤ ህግ አለን በክልል ደረጃ። ከዛም ዘሎ ደግሞ በፌደራልም የፌደራሉ ጠቅላይ አቃቤ ህግ የመረመራቸው ኬዞች አሉ፣ ያጣራቸው ኬዞች አሉ። 8000 ሰው ላይ ነው ምርመራ የተደረገው። የተጣራውም በዛ ደረጃ ነው። ምክንያቱም የተፈጸመው ወንጀል በጣም ሰፊ ስለነበረ ከዛ አንፃር የታሰሩ አሉ። ከዚህ ውጭ ግን በሐሳብ የሚወዳደር ሐሳብ ይዞ የመጣ እኛ የገፋ ነው የለም።